እንዲሆን ያ የሚገርምሽ እንደ ቦታው ዋጋው ያን ያህል አይደለም። ምሳሌ ግራውንድ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር። እውነት ግራውንድ ፍሎር ላይ ኢማጂን 7 ሚሊዮን ብር። ይሄ እኮ ጎበዝ ነጋዴ ከሆነ የአንድ ወር በቃ የሚመልሰው ነው መሀል ሊያሳ። የሱ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ገዢዎች የሚከፍሉት ማለት ነው። አንደኛ ፍሎር ላይ ሙሉ በሙሉ ሽጠን ጨርሰናል። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ነው። 4 ሚሊዮን 800 ሺህ ብር ቅድመ ክፍያ አሁን ላይ የሚከፍሉት 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ነው። ቅድመ ክፍያው 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ ደግሞ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ነው። የምርሽ ነው? ሱቅ የራስሽ ባለቤት ሆነሽ የምትገዢው ሱቅ ይሄን በጣም ጥሩ ነው። አሁን ግን የምጥያቄ ያለኝ መሰለሽ እየተገነባ ነውና በፍጥነት እንዳላችሁት የመንግስትም አደራ ስላለ ጨርሱ የሚል ጫናም ስላለ ቶሎ ያልቃል። ግን ምን ያህል ጊዜ ከፍለው የሱቅ ባለቤት ይሆናል? መልካም ቅድመ ክፍያ ይከፍላሉ። ከዛ ቀሪውን ክፍያ በግንባታው ኮንስትራክሽን ፕሮግረስ መሰረት በ1 ዓመት ተኩል ነው የሚከፍሉት። መረከቢያ ጊዜ 1 ዓመት ተኩል ነው። 1 ዓመት ተኩል